ከ1 ቢሊዮን በላይ ተከታይ ያላትን ቤተክርስቲያን ለ12 ዓመታት የመሩት ፖፕ ፍራንሲስ አርጀንቲናውያን ቤተሰቦቻቸው ያወጡላቸው ስም ጆርጅ ማሪዮ ቤርጎሊዮ የሚል ነበር። ስለ ጳጳሱ ብዙም የማይታወቁ 5 እውነታዎችን እነሆ ብያቸዋለሁ ለእናንተ ለውድ ቤተሰቦቼ። የመጀመሪያው ፖፕ ፍራንሲስ የምሽት ክለብ ጋርድ ነበሩ። ቤርጎሊዮ በአርጀንቲና ዋና ከተማ ቦነስ አይረስ ተወልደው ያደጉ ሲሆን የሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማ በማጠናቀቅ በነገረ መለኮት ዲግሪ አግኝተው በስነ ጽሁፍና ስነ ልቦና አስተምረዋል። በአውሮፓውያኑ 2010 በሰጡት ቃለ ምልልስ 13 ዓመት ሲሆናቸው ስራ እንዲጀምሩ ያበረታቷቸው ስለነበር በአንድ የሹራብ ፋብሪካ ውስጥ በጽዳት ሰራተኝነት እንዲቀጠሩ አደረጓቸው። ከዛም በኋላ ከጽዳት ስራው በተጨማሪ በምሽት ክለብ ውስጥ ጋርድ ወይም የጥበቃ ሰራተኛ ሆነው መስራታቸውንም ሮም ውስጥ በሚገኝ አንድ ቤተክርስቲያን ውስጥ ሲናገሩ ብዙዎችን አስደንቀዋል። ከዚህም በተጨማሪ በአንድ የምግብ ማቀነባበሪያ ፋብሪካ ውስጥ እንደሰሩም ተናግረዋል። ሁለተኛ ፖፕ ፍራንሲስ የእግር ኳስ አፍቃሪ ነበሩ። የሚደግፉት የአካባቢያቸውን የቦነስ አይረስ ቡድን ሆነው አልማግሮ የእድሜ ልክ ደጋፊ ነበሩ። በአውሮፓውያን 2014 ሳን ሎሬንዞ የኮፓ ሊበርታዶሬስ የተባለውን የደቡብ አሜሪካ የክለቦችን እግር ኳስ ውድድር ላይ እጅግ የተከበረውን ዋንጫ ሲያሸንፍ በክለቡ የ106 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ውጤት ነበረ። ጳጳሱ ለክለቡ ያላቸው ድጋፍ ለድል አድራጊነቱ ምክንያት ሊሆን ይችላል ወይ ተብለው ለቀረበላቸው ጥያቄ በጣም ደስተኛ ነኝ፣ ግን አይደለም፣ ይህ ተአምር አይደለም ብለዋል። ቡድኑ በዚያው ዓመት የአርጀንቲናን ከፍተኛ ዲቪዚዮን አሸናፊ በመሆን የቡድኑ አባላት ከጀርባው ፍራንሲስኮ ካምፒዮን ወይንም ሻምፒዮኑ ፍራንሲስ የሚያረበትን የቡድኑ ማሊያን ለጳጳሱ አበርክተዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በተጨማሪም ሊዮኔል ሜሲና ሟቹ ዲያጎ ማራዶናን ጨምሮ በርካታ የእግር ኳስ ተጫዋቾች እንዲሁም ስዊድናዊው ኮከብ ተጫዋች ዝላታን ኢብራሂሞቪች እና ጣሊያናዊው ግብ ጠባቂ ጂያንሎጂ ቡፎን ጋር ተገናኝተዋል። የጳጳሱ ህልፈት ይፋ ከሆነ በኋላ ለሰኞ ዕለት የታቀደው የነበሩ 4 የጣሊያን ከፍተኛ የእግር ኳስ ሊግ ሴሪያ ጨዋታዎች ተሰርዘው ወደ ሌላ ተላልፈዋል። ሶስተኛ ህይወትን ቀልል አድርገው የሚመለከቱት ጳጳስ ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህም የተለመደ አልነበረም። በአውሮፓውያኑ ህዳር 13 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩት የቅዱስ ፍራንሲስ አሲስን ስም ነበር። ጆርጅ ማሪዮ ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። ሽብርቅርቅ፣ ሽቅርቅር፣ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው የሚል ነገር ይመርጣሉ። ወደ ነዳያን ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሞዚን ፊት ነስተውታል። ይልቅ ካርዲናሎችን በሚያመላልሱ የህዝብ አውቶቡስ መሳፈርን መርጠዋል። በዚህ ቀለል ያለ ህይወት ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመኖቻቸው ምሳሌ ለመሆን ሞክረዋል። አራተኛ ፖፕ ፍራንሲስ ከፍተኛ የማህበራዊ ሚዲያ ተከታይ አፍርተዋል። በ2018 ርዕሰ ሊቃነ ጳጳሳት ፍራንስ በይነ መረብን ወይም ኢንተርኔትን የእግዚአብሔር ስጦታ ነው በማለት ገልጸውት ነበር። ነገር ግን ታላቅ ኃላፊነትን እንደሚጠይቅም አሳስበዋል። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ጳጳስ ትዊተርን አሁን ኤክስ የሚባለውን በአውሮፓውያኑ 2012 ከፍተዋል። ነገር ግን የተከታዮቹ ቁጥር ፍራንሲስ ጳጳስ በነበሩበት ጊዜ በከፍተኛ ደረጃ አድጓል። የጳጳሱ ኤክስ አካውንት በእንግሊዝኛ፣ በስፓኒሽ፣ በጣሊያንኛ፣ በፖርቹጋልኛ፣ በፖላንድኛ፣ በፈረንሳይኛ፣ በጀርመንኛ፣ በአረብኛና ላቲን 9 ቋንቋዎች መልእክት የሚያጋራ ሲሆን በአጠቃላይ ከ50 ሚሊዮን በላይ ተከታዮች አሉት። የጳጳሱ ኢንስታግራም አካውንት 9.9 ሚሊዮን ተከታዮች ያሉት ሲሆን በቅርቡ አዳዲስ ቴክኖሎጂዎችን መጠቀም የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል። ለመጨረሻ ጊዜ በኤክስ ገጻቸው ላይ መልእክት ያስተላለፉት ከህልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበር። በመልእክታቸውም ክርስቶስ ተነስቷል፣ እነዚህን ቃላት የመኖራችንን አጠቃላይ ትርጉም ይዛሉ፣ ምክንያቱም እኛ የተፈጠርነው ለህይወት እንጂ ለሞት አይደለም ብለው ነበር። ፖፕ ፍራንሲስ ቀልድ አዋቂ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ በተገናኙባቸው ስፍራዎች ሁሉ በቀልድና በሳቅ ይታወቃሉ። በአውሮፓውያኑ 2024 ከ15 ሀገራት የተውጣጡ ጂሚ ፋሎን፣ ክሪስ ሮክ እና ሁፒ
ጎልደንበርግ ጨምሮ ከ100 በላይ ኮሜዲያንን በቫቲካን አስተናግደዋል። ከ40 ለሚበልጡ ዓመታት በየቀኑ ጌታዬ ሆይ ጥሩ ቀልድ ለዛሬ ስጠኝ እያሉ ይጸልዩ እንደነበር ለኮሜዲያኑ ተናግረዋል። ይህም በ16ኛው ክፍለ ዘመን በእንግሊዝ ንጉስ ሄንሪ 8ኛ በአገር ክህደት የተገደለውና በኋላም በካቶሊክ ቤተክርስቲያን ቅዱስ ተብሎ የተሰየመው የቶማስ ሞር ጸሎት አካል ነበር። በወቅቱ ለኮሜዲያኑ የተነበበው ጸሎት እንዲህ ይላል: ቀልድ እንዳገኝ በህይወት ውስጥ ትንሽ ደስታን እንድገነዘብና ከሌሎች ጋር ለመካፈል እንድችል ጸጋውን ስጠኝ የሚል ነው። በተጨማሪም በእርግጥ በአምላክ ላይ መሳቅ ትችላላችሁ፣ ይህ ደግሞ ማዋረድ አይደለም በማለት ይህንንም የምዕመናንን ሃይማኖታዊ ስሜት ሳያስከፋ ማድረግ ይችላል ብለዋል። ፖፕ ፍራንሲስ የእርግዝና መከላከያ መጠቀምን በእጅጉ ያወግዛሉ። ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸው ይታወቃሉ። ሴት ቀሳውስት ጳጳስ ሆነው ሊሾሙ አይገባም የሚል አቋምም አላቸው። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ብለዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የህፃናት መደፈሮችን በበቂ አልተከላከሉም የሚል ነበር። ይህንን በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪያ ቪርጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱም በኑፋቄ እስከ መከሰስ ደርሰው ያውቃሉ። ጳጳሱ በህፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም የሚል ነበር። ሊቀ ጳጳስ ቪጋኖ ከአውሮፓውያን 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያኗ ቀደምት አባት ነበሩ። ሊቀ ጳጳስ ፍራንሲስ 100 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጭ በሆኑ ሀገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንታት በፊት ግን አገግመው ወደ መኖሪያ ቤታቸው ተመልሰው ነበር። በሕክምናቸው ወቅት ከህዝብ አይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክትም አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተክርስቲያን ማዕከል የሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 2017 ዓመተ ምህረት ላይ ይፋ ተደርጓል። ውድ ቤተሰቦቼ ይህን ቪዲዮ ከተመቻችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጋብዛለሁ።